ሰላም ሰላም ህዝበ ክርስቲያን በሙሉ ዓለም የምትረከቡ ህዝበ ክርስቲያን እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። እንኳን አደረሳችሁ ለዳግማይ ትንሣኤም ለቅዱስ ገብርኤልም እንኳን አደረሳችሁ። አሜን። እንኳን አደረሰን። የቅዱስ ገብርኤል ድርሳን በየዕለቱ ታስበው የሚውለውን እናነባለን። መልካም ፈቃድ ይሆንልን። የቅዱስ ገብርኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ስም አምኜ ከልዩ ልዩ ድንጋጤና ፍርሃት ድን ዘንድ ይህንን የቅዱስ ገብርኤል ድርሳን እጸልያለሁ እንዲህ እያልኩኝ። መድኃኒዓል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ጊኤል፣ ዚኤል፣ ቡኤል ይህንን ስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠውን መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና በእመቤታችን ቅድስት ድንግል ማርያምን ለማበሰርን በተላከ ጊዜ ከቃሉ ግርማ የተነሳን እንዳትደነግጥ እንዳትፈራ መጽንዒ ኃይል እንዲሆናት ነው። አቤቱ ለእኔም ለአገልጋይህን ሁለት ሐዋርያም ሕዝበ ክርስቲያንም እንዲሁን ኃይለ ጽኑ ሰጠን ከመዓልትና ከሌሊትን ድንጋጤ እንድን ዘንድ አድነን። አሜን። ከላይ ከሰማይ ወደ ድንግል የተላከ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ደስታውን አብሳሪ መልአክ ሆይ ሰላም እልሃለሁ። ጽንሰ ቃልህን አስተምረን የምታሳምን መልአክ ሆይ ሰላም እልሃለሁ። ሰማያዊ ነደ እሳትን ኦፍ እርግብ ሆይ ሰላም እልሃለሁ። ፍጹም ደስታን ተናጋሪ መልአክ ሆይ ሰላም እልሃለሁ። ከእደሞት የምታድን መልአክ ሆይ ሰላም እልሃለሁ። የአንተን አማላጅነት በመዓልትም በሌሊትን ተስፋ ስለምናድርግ ጥበቃህንን አይለየን። በነፍስን በስጋም ታድገን የእግዚአብሔር ልዩ ባለሟልህ ነህና። አሜን ለዘላለሙ አሜን አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህን ይቀደስ፣ መንግስትህን ትምጣ፣ ፈቃድህን በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምንልን ኃጢአታችንን አስተስርይልን ለዘላለሙ አሜን። ለዘላለሙ ይቅር ይበለን አሜን። ይቅር ይበለን። የቅዱስ ገብርኤል በረከቱን ረድኤቱን ከኛ ጋር ይሆን በረከቱን ይድረሰን። ቅዱስ ገብርኤል ሊጠብቀን፣ ባለንበት ሀገራችን ሰላም ያደርግልን።